ሰላም ጤና ይስጥልኝ። የተወደዳችሁ የሜንቶር ሪች ኤአይ ዌብሳይት ተጠቃሚዎች፣ ለማታውቁኝ ስሜ ፍጹም ተሾመ ይባላል። ዛሬ እንግዲህ ይህን ቪዲዮ እየሰራ ያለሁት ስለ ሜንቶር ሪች ኤአይ ዌብሳይት የተወሰነ ለማለት ነው። ይሄ ዌብሳይት የተጀመረው ዋናው ጥቅሙ ምንድን ነው? ሜንቲዎች እና ሜንቶሮችን ማገናኘት ነው። እስፔሻሊ እዚህ ያደገ ሀገር ያሉ የስራ ይሁን የትምህርት ኦር የህይወት ልምድ ያላቸው ብዙ ኢትዮጵያን ፕሮፌሽናል ኢትዮጵያኖች አሉ በተለያየ ዘርፍ። አት ሴም ታይም ደግሞ ኢትዮጵያ ውስጥ የተሻለ እድል የሚፈልጉ የተለያዩ ወጣቶች ሊኖሩ ይችላሉ። ወደ አሜሪካን ሀገር ለትምህርት መምጣት የሚፈልጉ ወይ ወደ ኢሮፕ ኦር ወደ ኤዥያ መሄድ የሚፈልጉ ለተሻለ ልምድ ኦር ለተሻለ እድል ወደ ሌሎች ሀገሮች መሄድ የሚፈልጉ ብዙ ኢትዮጵያኖች ይኖራሉ። ነገር ግን መንገዱን የማያውቁ ፖቴንሻሉ ኖሯቸው በተለያየ ምክንያት መንገዱን የማያውቁ ብዙ ኢትዮጵያኖች ይኖራሉ። ስለዛ ምንድነው ያሰብነው እኛ ያው ኢትዮጵያ ውስጥ ደግሞ እንደሚታወቀው ብዙም የሜንቶርሺፕ ሲስተሙ ይህን ያህል የተለመደ አይደለም። አይዶን ነው እንግዲህ እኔ በነበርኩበት ሰዓት ብዙም እንደዚህ አይነት ሲስተም የተለመደ ሲስተም አልነበረም። አሁን ምን ላይ እንዳለ ብዙም ኢንፎርሜሽን የለኝም። ግን አስዩም ማድረገው እንግዲህ ስቲል በዚህ በኩል ወደኋላ እንደቀረን ነው። ስለዛኛ ምንድን ነው ያሰብነው ስፔሻሊ እዚህ ሀገር የተሻለ እድል ያገኙ ሰዎች ኢትዮጵያ ያሉ ወጣቶችን እንዴት አድርገው ማገዝ ይችላሉ የሚለውን ስናስብ ይህን ዌብሳይት ዴቨሎፕ ለማድረግ ወሰነን ማለት ነው። ይሄ ዌብሳይት ጥቅሙ ምንድን ነው? እዚህ ሀገር ብቻ ሳይሆን አሜሪካን ብቻ ሳይሆን ዩሮፕ ሊሆን ይችላል፣ ኤዥያ ሊሆን ይችላል፣ ኢንክሉዲንግ እዛው አፍሪካ ያሉ ሰዎች የስራ የህይወት እና የትምህርት ልምድ ያላቸው አሁን እየመጡ ያሉ ወጣቶችን ኔክስት ጄኔሬሽን ትክክለኛ ኢንፎርሜሽን እንዲያገኙ በማድረግ የተሻለ እድል እንዲያገኙ የተሻለ የህይወት የስራና የትምህርት ልምድ እንዲያገኙ ኢንፎርሜሽን ሼር የሚያደርጉበትን ሲስተም መፍጠር ነው የኛ ዓላማ። ስለዛ እዚህ ዌብሳይት ላይ ሰዎች እኛ በግል እያናገርናቸው ያሉ ብዙ ልምድ ያላቸው ሰዎች እያናገርናቸው ያሉ ሰዎች አሉ። እዚህ ፕላትፎርም ላይ በጎ ፈቃደኛ ሆነው ያሉ ሜንቲዎችን ሜንቶር እንዲያደርጉ በግል እያናገርናቸው ያሉ ሰዎች አሉ። በራሳቸውን ፍቃድ ፕላትፎርም ላይ ራሳቸው ሳይን አፕ ያደረጉ ሰዎች አሉ። ስለዛ የዚህ ሲስተም የዚህ ዌብሳይት እንዴት ነው የሚሰራው? ሜንቲው እዚህ ዌብሳይት ላይ ራሱን እንደ ሜንቲ አድርጎ ሬጂስተር ያደርጋል። ዜን ሜንቶሮች ደግሞ እነሱም በራሳቸው ከፈለጉ በራሳቸው ሬጂስተር ማድረግ ይችላሉ። ኦር ካልሆነ ደግሞ እኛ ሬጂስተር ማድረግ እንችላለን፣ አካውንት ክሬት ማድረግ እንችላለን እነሱ። ከዛ ሜንቲው ሜንቶርሺፕ ሪኩዌስት ይልካል ለተለያዩ ሰዎች። እኛ ዌብሳይቱ የራሱ ኤአይ አልጎሪዝም አለው። ያ ኤአይ አልጎሪዝም በሚያስቀምጡት ኢንፎርሜሽን ተመርኩዞ ምን ያህል ሁለቱ ሰዎች ያሉት ሜንቶር እና ሜንቲዎች ምን ያህል ማች እንደሚያደርጉ ኤአይ ቱሉ ወር ኤአይ እኛ ያስገባነው ኤአይ አልጎሪዝም ማች ያደርጋቸዋል። ኖት ኦንሊ ማች ማድረግ ከአንድ ሰው ጋር ምን ያህል ማች እንደሚያደርጉ ስኮር ያደርጋቸዋል። ያንን ስኮር አይተው ሜንቲዎች ሃየር ስኮር ላለው ሰው የሜንቶርሺፕ ሪኩዌስት ይልካሉ። ሜንቶሩ ጊዜ ከተመቻቸለት እና የሚመቸው ከሆነ ሜንቶርሺፕ ሪኩዌስትን ተቀብለው እኛ ባዘጋጀ ነው ዌብሳይቱ የራሱ ቢልትን የሆነ የሜሴጂንግ ሲስተም አለው። ስለዛ እዛ ላይ ተጻጽፈው ሰዓትና ጊዜ ወስነው ከዛ የሜንቶርሺፕ ሲስተሙን መጀመር ይችላሉ ማለት ነው። ከዛ በኋላ ላይ ሰክሰስፉል ስቶሪ ካላቸው ያንን ሰክሰስ ስቶሪ ቢነግሩን እኛ ለሌሎች ያንን ሰክሰስ ስቶሪ ሼር እናደርጋለን ማለት ነው። ነገር ግን አንድ ሜንቲ ለብዙ ሜንቶሮች ሪኩዌስት ልኮ ባይቀበሉት እኛ ምን አድርገናል? ኤአይ ኤጀንት ዴቨሎፕ አድርገናል። ይሄ ኤአይ ኤጀንት ሰውን ተክቶ አንድን ሜንቲ የሚፈልገውን ኢንፎርሜሽን ከትክክለኛ ሶርስ እያመጣ አድቫይዝ ሊያደርገው ይችላል ማለት ነው። ምንድነው? ለምሳሌ አንድ ሰው እዚህ አሜሪካን ሀገር ሆነ ኢሮፕ ኦር ኤዥያ ትምህርት መፈለግ ቢፈልግ ምን አይነት ዶክመንቶች ማዘጋጀት እንዳለበት፣ በምን አይነት ሲስተም አፕላይ ማድረግ እንዳለበት ኤአይ አድቫይዘሩ ሰውን ተክቶ
ኢቨን ከሰውም በተሻለ የተሻለ ኢንፎርሜሽን ሊሰጣቸው ይችላል ማለት ነው። እሱም ብቻ አይደለም ኤአይ እኛ ሌላ ደግሞ ያካተትነው ሌላ ቱል አለ። ኤአይ ቱሉ ምን ያደርጋል? ለምሳሌ ሲቪያቸውን ቢሰጣቸው ሲቪው ላይ ፊድባክ ይሰጣቸዋል። ለምሳሌ ይህን ብጨምር ይህን ቀንስ እያለ ፊድባክ ይሰጣቸዋል። እኛ ለምናካትተው ኤአይ ቱል ኦልሬዲ ሪስትሪክት አድርገነዋል። ኤአይ ቱሉ የምናካትተው ኤአይ ቱል ለማንም ሰው ምንም አይጽፍም። ምንድን ነው የሚያደርገው? ሪቪው ነው የሚያደርገው። ስቴትመንት ኦፍ ፐርፐዝ ኦር ሲቪ ብትሰጡት ይሄንን ብትጨምር ይሄንን ቀንስ ብሎ ሰጀስት ነው የሚያደርጋችሁ እንጂ ለእናንተ ሲቪ አይጽፍላችሁም። ስቴትመንት ኦፍ ፐርፐዝ አይጽፍላችሁም። ሪኮሜንዴሽን ብቻ ነው የሚሰጣችሁ፣ ይሄን ጨምሮ ይሄን ቀንሱ ብሎ ማለት ነው። ከዛም በተጨማሪ እዚህ ዌብሳይት ላይ በየጊዜው የሚወጡ ዓለም ላይ የሚወጡ ፍሪ ስኮላርሺፖችን እኛ ፊች እያደረግን ለሚፈልጉ ሰዎች ዌብሳይት ላይ አካተናል። የራሱ ፔጅ አለው ዌብሳይቱ። እዛ ፔጅ ላይ እየሄዳችሁ ያሉ ፍሪ ስኮላርሺፖችን በየጊዜው የሚወጡ ፍሪ ስኮላርሺፖችን እያያችሁ መጠቀም ትችላላችሁ። ከዛም በተጨማሪ ዌብሳይቱ ላይ ለምሳሌ ዛሬ የምትፈልጉት ስኮላርሺፕ ባይኖር ምን ማድረግ ትችላላችሁ? ፕሪፈረንስ ሴቭ ማድረግ ትችላላችሁ። የት ነው ትምህርት የምትፈልጉት፣ ምን አይነት ፖዚሽን ነው የምትፈልጉት፣ እሱን ኢንፎርሜሽን አስገብታችሁ ሴቭ ብታደርጉ እንደዛ አይነት እናንተ የምትፈልጉትን አይነት ኦፖርቹኒቲ ሲመጣ ራሱ ዌብሳይቱ እኛ ዴቨሎፕ ያደረግነው ቱል ስላለ የራሱ ዌብሳይት ኢሜይል ይልክላችኋል። ይህን የምትፈልጉት አይነት ኦፖርቹኒቲ ስለመጣ ናና ቼክ አድርግ የሚል ኢሜይል ይልክላችኋል። እሱን ኢሜይል ስታዩ መታችሁ ወደ ዌብሳይቱ ያንን ኦፖርቹኒቲ አፕላይ ማድረግ ትችላላችሁ ማለት ነው። ከዛም በተጨማሪ ምንም እንኳን ይሄ ዌብሳይት ዴቨሎፕ የሆነው መጀመሪያ ሁለቱን ግሩፖች ቮለንተር ሜንተሮችን እና ሜንቲዎችን ማገናኘት ቢሆንም ይሄ ፕላትፎርም ብዙ ፊቸሮች አሉ። ብዙ ስፔሻሊ ኤአይ ላይ ያተኮሩ ብዙ ፊቸሮች አሉት። ወደፊት እነዛን ፊቸሮች ምን እንደሚመስሉና ለምን እንደሚጠቅሙ ቪዲዮዎች እየሰራው አሳያችኋለሁ። ለጊዜው ያሉትን ለምሳሌ ስኮላርሺፖችን እና ለሜንቶርሺፕ ሪኩዌስት መላክ ነፃ ነው። ግን ወደፊት አዳዲስ ፊውቸሮች ስንጨምር የተወሰነ ክፍያ ማድረግ አስበናል። ምክንያቱም ፕላትፎርሙን ከአቢዩዝ ለመከላከል ትንሽዬ ክፍያ ለማድረግ አስበናል። ግን ለአሁኑ ያሉትን ስኮላርሺፖች በነፃ ማየት ትችላላችሁ። ለሜንቶሮች ሪኩዌስት መላክ ትችላላችሁ እና የመሳሰሉ ፍሪሊ አቬለብል የሆኑ ኦፖርቹኒቲዎችን ከዌብሳይቱ ላይ መጠቀም ትችላላችሁ። ስለዛ እዚህ ፕላትፎርም ላይ ሳይኒን አድርጉ። ብዙ አይነት ሳይኒን ማድረጊያ መንገድ አለ። ቀላሉ መንገድ ጉግል ኢሜይላችሁን በመጠቀም ሳይኒን ማድረግ ትችላላችሁ። ለዛሬ እዚህ ላይ ላብቃ። ስላዳመጣችሁኝ አመሰግናለሁ። ቴንኪው